በእኔ በኩል ያሉ ሴቶች እያስቸገሯት እንደሆነና እየደወሉላት እያስፈራሯት እንደሆነ ነው። እኔ አላቅም ማንነታቸውን። ሰው እየፈራው ነው፣ ደብሮኛል፣ ብቻዬን ነው ያለሁትና ድጋሚ እዛው ችግር ውስጥ ባለውበት ሰዓት እንደዛው ሆኜ ደግሞ ድጋሚ እንደዚህ አይነት ነገር ውስጥ መግባት የለብኝም እያለች ነው ያለችው። የፈልገው አንተ እንዴት መሰለ የዋህ ነህ። በቃ ማንም ማውራት እንዳለብህ ማንም ማውራት እንደሌለብህ አታውቅም። ብዙ ጊዜ እንደውም ለሴቶች የምትሰጠውን ፊት አትለይም። አንተ ችግር አለብህ። ይሄን ነገር ማስተካከል አለብህ። በቃ ለዚህ ልጅ ፍቅር ስጣት፣ እንክብካቤ ስጣት፣ አክብራት። ከዛ ውጭ ሲሆን ይሆናል ፈጣሪ ከፈቀደው። ለምን ምን አድርጌ ዱር ከዚህ በኋላ እኔ እሱ ነይ ሲለኝ እንደ ድሮ ነፃ ሁኜ ልሄድ አልችልም። እንደ ድሮ ላቅፈው እንደ ድሮ አብሬ ቀንቼ ነው። በቃ እውነቱን ልንገርሽ ቀንቼ ነው። አልጋ ላይ ተኝቼ ከወንድ ጋር ይዘኸኝ አይደለቀን ነው። አንተም ደግሞ ከእህትነት ባለፈ ነው ይልም እንደዚህ ልትጠይኝ ይቻላል። መጥፎ ነገር ነው ያደረኩት ያለው አንዴ መጥላት ምናምንም ሳይሆን ብዙ ጊዜ አንተ እንደዚህ አይነት ነገር ላይ እንደ ጓደኛ መከረ ነገር ትቸኩላለህ። እሱ በቃ አንዳንዴ ምን ማድረግ እንዳለበት አያውቅም። ለማን ምን አይነት ፊት ማሳየት እንዳለበት አያውቅም። ላንቺ ማሳየት ያለበት ፊት ሌላ ነው፣ ለሌላ ሴት ማሳየት ያለበት ፊት ሌላ ነው። እሱን አያውቅም ጠንቅቆና የጓደኝነትን እኔም ተቆጥቻለሁ። አይደለም እዚህ ጋር እኔ ነገሮች እንዲፈቱ ስለፈለኩ ነው። ያው ስላመላለስኩሽ ጥፋተኛ ነኝ ሳይገባኝ ቀርቶ ነው ይቅርታ አድርጊልኝ ዛሬ ቀኑ። ሰላም ጤና ይስጥልን ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። መቼም ብዙዎቻችሁ የኤዱ የለቀቀችውን ቪዲዮ አይታችሁታል ብዬ ተስፋ አደርጋለሁ። ላስት በተሰራው ቪዲዮ ትንሽ እውነት ለመናገር ትንሽ ደብሮኝ ነው የመጣሁት። እኔም በጥሩ ሙድ ላይ አይደለሁምና አስከፍቻታለሁም ትንሽ አሳዝኛታለሁም። ማለት እኔ በዚህ ልክ እንደዚህ ኤዱን መጉዳትም ሐሳብ የለኝም። ሲቀጥል መጥፎም ሰው አይደለሁም። የኔ አመለካከትም ብዙዎቻችሁ ታወቃችሁስ ተረድታችሁ ከሆነ መጥፎ ነገር አይደለም። እኔ ኤዱ የኔ ብትሆን ኤዱ ጋር አብሬያት ብሆን ብዬ አሰብኩ እንጂ በዚህ በመጥፎ ነገር እሷ በመታሰበው አይነት መንገድ አይደለም እያሰብኩ ያለሁትና ትንሽ የደበረኝ ነገር ምንድነው እሷ በእኔ ልታዝንብኝ አይገባም። እውነት ለመናገር አሁንም ይሄንን አስተሳሰቤ ማጥፋት ካለብኝ አጠፋለሁ። ለምን እሷ ማጣት ስለማትፈልግ ሰው በዚህ ሰዓት እሷ ሰው ስለሚያስፈልጋት ከጎኗ መሆን ስላለብኝ ማለት ነው። እና ብዙ ቢደብረኝም ያው ሶሪ ነው ሶሪ እላታለሁ። ይቅርታ ለማድረግ ራሱ እሷን መያዝ አልቻልኩም በሰዓቱ። አሁን አብራኝ አይደለችም፣ ስልክም እያነሳችልኝ አይደለም። እቤት ይመስለኛል እቤትም አልነበረችም ያለችው፣ ፋሚሊ ጋር ቤተሰብ ጋር ዘመድ ጋር ናት ያለችውና ትንሽ የደበረኝ ነገር ያ ነገር ነው። ምን እንደማደርግ አላውቅም። እንደውም ለልዑል ደውዬለታለሁ። ልዑል ሜቢ ከመጣ እኔና እሱን ደውሎላታል። በነገራችን ላይ የኔን ስልክ አታነሳም ሆነ ለመናገር ልዑል ደውሎላት እንድትመጣ አድርገናል። ግን እሷ ትቅደም እሱ ይቅደም አላውቅም። ብቻ ያለው ነገር ምንድነው ቤተሰቦች እኔና እሷ ጋር ያለ ነገር ማስተካከል ስላለብን ያ እንደ ሽማግሌ ላድርገው በሚል ነው። ማለት ጥሩ ስሜት እየተሰማኝም አይደለም። በአንዴም እንደዚህ ላስከፋት አልፈልግም። ሶሪ ማለት ካለብኝ ካስማማንም ልዑል እንዲያስማማኝ ነው ፈልገውና ቤተሰቦቼ ያ ነገር ነው። ሌላ ምንም መጥፎ ነገር የለኝም። ሲቀጥል ትናንትና ያለችው ነገር ምንድነው በእኔ በኩል ያሉ ሴቶች እያስቸገሯት እንደሆነና እየደወሉላት እያስፈራሯት እንደሆነ ነው። እኔ አላቅም ማንነታቸውን። እነሱን ማንነት ብደርስበት ደስ ይለኛል። ለምን በቃ ይሄ ነው አለመረጋጋት የሚፈጥረው ነገር ይሄ ነው። ስህተቱ የኔ እንደሆነ አውቃለሁ። ማስተካከል ያለብኝ ብዬ አስባለሁ። ለምን ድጋሚ እንደዚህ አይነት ነገር መፍጠር የለብንም። የትናንትናውን የምፈጥር ከሆነ መልሼ አሁንም ከትናንቱ የባሰ ችግር ውስጥ መገባ ሰው ሆናለሁ ማለት ነው። በምን አይነት መንገድ ላስተካከል የሚለውን ነገር እስቲ እናወራለን። ሲቀጥል እንደዚህ የሚያዳርስ ነገር አይደለም። እኔ ጋር ቀለል አድርጌ ነበር እያሰብኩት የነበረውና ቤተሰቦቼ በሌላ እንትን እንዳትረዱብኝ እፈልጋለሁ። እናንተም ማስከፋት ፈልጌ አይደለም። እናንተ ብዙዎቻችሁ ማዝናችሁብኛልና ኤዱንም ለማስከፋት ፈልጌ ወይ ለማሳዘን ፈልጌ ሳይሆን ኤዱን ማንም እንዲናገራት እንዲያስፈራሯት ወይ ደግሞ እንዲዝቱባት አልፈልግም። ከጎኗ መሆን እፈልጋለሁ። ባለፈው አይታችኋል። ከሷ ጋር ልጁ ትንሽ አለ የበቃላት ያለ መስማማት ነገር ነበረ ጓደኛዋ። በመሀልም ገብቼ በጣም እንትን ያላልኩት ምንድነው ብዙ ነገር አሳልፈዋል። በተጎዳችበት ሰዓት ከጎኗ የነበረ ልጅ ነው። ግን ያው ትንሽም ቢሆን ተጋይተናል። ግን
እሱ ለሷን እሺ ወይ ለመጣላት ከብዶ ምናምን የሆነ ነገር ሳይሆን ሪስፔክት ነው፣ ለሷም ሪስፔክት ስለሆነ ያ ነገር ነውና ድጋሚ ያንን ነገር ሳደርግ ምንድነው ላይክ ይሄ መቼም ታውቃላችሁ የሆነ የምትወዱት ሰው ወይ እኔ የምትሉት ሰው ሌላ ሰው እንዳይወስድባችሁ ትፈልጉ የሆነ ከበር የምታደርጉት ነገር አለና በዚህ አንግል እንድትይዙልኝ እፈልጋለሁ። እስቲ የምትለውንም እንጠብቃለን። እስቲ ዛሬ በደንብ አወራታለሁ ብዬ አስባለሁ። ለምን ተረጋግታ ታወራኛለች ብዬ አስባለሁ። ለምን ትንሽ አረፍ ብላለችም ተራሷ ጋር መሆናለች፣ ወደ ቤት ሄዳለች መስለኛል። እና ቤተሰቦች ምን መሰላችሁ፣ አንደኛ ኤዱም አሁን ሄዳለሁ እያለች ነው ወደ ባህር ዳር። በእኔ ምክንያት እንድትሄድ አልፈልግም። እውነት ለመናገር ያላሰበችው ነገር የሆነ ነገር አፕ እንዲያደርግ አልፈልግም። ይሄ ምክንያት ሊሆን አይችልም። እኔ ለየት ያለ ሌላ ምክንያት ካለ አላቅም። በጣም አቆየሽኝ ብራዘር። ምን ላድርግና እንዴ ነብሯላ ጥሩ ሙድ ላይ አይደለም፣ እሱም ጥሩ ሙድ ላይ አይደለም። ግን ያው ቢሆንም ቀጥታ ወደ ቪዲዮ ልክተት አይሻልም? እሺ ከሄዱ ጋር የተፈጠረውን ነገር በደንብ አስረድቻለሁ። ማለት ይሄ ያለ መግባባት አለ የሆነ ቀለል አይደለም። አይቻለሁ እኮ ቪዲዮዎችንም አይቻለሁኝ፣ አንዳንድ ያሉትን ነገሮችንም አይቻለሁ። ደውለታል፣ አውርተናል። ያው በዚህ አጋጣሚ ላንተ ፋሚሊዎች መናገር ያለብኝ ሄዱና እኔ ከዚህ በፊትም ያው እንተዋወቃለን። ያ ድሮ ሞዴሊንግ አብረን አንድ ላይ ተንቀሳቀስ ነው መጀመሪያ በአጭር ጊዜ ራሱ በምን እንደምንታወቀው ምናምን ተስላላልና በአጭር ጊዜ ውስጥ የተገነባ አይደለም ማለት ረጅም ጊዜ ጓደኝነት አለንና ያው ማለት መቼም እመጣለሁ ብላለች። ከኪራ ጋር ነው ብላታል። ትመጣለች። ያው እኔ እንግዲህ በተቻለ መጠን አንዳንድ ነገሮችን ለመፍታት ታውቃለህ ያለንበት ነገርኛ በዩቲዩብ እንትን ዘንድ ያን ያክል እኔም ግልጽ እንዳደረኩት ትላንት ጥሩ ነገሮች የሉም። ያው ያንተ ጉዳይ ስለሆነ ያው በዛ በኩልም ጓደኝነቴ ነው፣ በአንተ በኩልም የጓደኝነቴ ስለሆነ ትምጣና ያሉትን ነገሮች በተቻለ መጠን ፊክስ አደርጋለሁ ብዬ አስባለሁ። በአሁን እንደውም እኮ እያለች ያለችው ታውቃለህ፣ እሱ አሁን ትናንትና እየተናገረች የነበረው ለእኔም ያለችኝ በአንተ ምክንያት በቃ ብዙ ነገር እየሆነች እንደሆነ እያስፈራሯት እንደሆነ መሄድ አለብኝ ሊፈጠር ይችላል። ኪራ በዚሁ አጋጣሚ እዚህ ጋር አንድ መናገር የምፈልገው አንተ እንዴት መሰለህ የዋህ ነህ። በቃ ማንም ማውራት እንዳለብህ ማንም ማውራት እንደሌለብህ አታውቅም። ብዙ ጊዜ እንደውም ለሴቶች የምትሰጠውን ፊት አትለይም። አንተ ችግር አለብህ። በቃ ምን አይነት ፊት ማሳየት እንዳለብህ ከዛ ጋር ከኤዱ ጋር ሲሪየስ የሆነ ነገር የምትፈልግ ከሆነ እንደተማረ ሰው ተቀምጣችሁ ማውራት መወየት አለባችሁ። ላስት ያደረግከው ነገርም ስህተት ነው እና ሁሉንም ነገሮች ማስተካከል አለብህ ብዬ ነው ማስበው። እና አንተ ለወደፊትም የሚጠቅምህ ነገር ምንድነው? አንተ ወደ ትክክለኛ ህይወት ለመግባት ለምን አይነት ሰው ምን አይነት ፊት መስጠት እንዳለብህ ወጣላ። ብዙ ጊዜ አንተ በቃ ተመሳሳይ ፊት ነው የምታሳያቸው ስፔሻሊ ሴቶችና እንደዛ ሲሆን ክላሽ ያደርጋል። እና ኤደን እኔ ደግፋታለሁ። እንደዛ እየተደረገባት ሊሆን ይችላል፣ የሚያደርጉ ሰዎች አይጠፉም እንደዛ። እኔም በስልክ ለማውራት ሞክሬያለሁ፣ ያለውን ነገር በሷ በኩል ያለውን አስረድቻታለሁ። ኪራ እንደዚህ ስለሆነ ነው አንቺ ታውቂዋለሽ እኮ ምናምን ብዬ ነግሬያታለሁ። እስኪ ሞር ደግሞ መጣ የምትለውን እንሰማለን ማለት ነው። እኔ በቃ እንድትሄድ አልፈለኩም ሆነ ለመናገር። አሁን በዚህ ደብሯት ደግሞ ምን መሰለ ኪራ፣ እኔ አሁን አንተ ብዙ ጊዜ በቃ ጥፋት ታጠፋለህ። እኔ አሁን ቪዲዮውን ሳይ በጣም ደብሮኛል፣ እውነት ለመናገር በጣም የደበረኝ። ሴት ልጅ እንደዚህ አይደለም። እንክብካቤን ትፈልጋለች፣ ፍቅርን ትፈልጋለች፣ ክብርን ትፈልጋለች ሴት ልጅ። ገብቷል አይደለ? እንደው ቢፈጠር እንኳን ያ ነገር እዛ አሁን እንደዛ አይነት ነገር ላይ ቢፈጠር እንኳን እሷ ላንተ የሚኖራት ነገር የወረደ ነው የሚሆነው። ይሄንን ነገር ማስተካከል አለብህ። በቃ ለዚህ ልጅ ፍቅር ስጣት፣ እንክብካቤ ስጣት፣ አክብራት። ከዛ ውጭ ሲሆን ይሆናል ፈጣሪ ከፈቀደው። እህልዋማ አይደለ? አንተ ብቻ ከልብ ፈልግ። እሱን ነው የምለው። እሷም ሴት ልጅ ስለሆነች ያው አለው በቃ እንዴት ነው ሴት ልጅ ወጉ የሚባለው አለ አይደለ? እሱን ነገር ጠብቅላት። ይሄንን ነው የምለው ነው። አይ ሉሊ፣ እኔም ስህተቶችን ሰርቻለሁ። ያን ስህተት አለመድገም ነው። ሲቀጥል ደግሞ ምንድነው ከዛ ስህተት መማር ነውና ማለት በቃ ኤዱን በዚህ ሰዓት እንደውም በቃ ተባብረን ቢሆን አሁን ከምታስበው ሀሳብ ማስወጣት እየፈራው ነው። ደብሮኛል፣ ብቻዬን ያለሁትና ድጋሚ እዛው ችግር ውስጥ ባለውበት ሰዓት እንደዛ ሆኜ ደግሞ ድጋሚ እንደዚህ አይነት ነገር ውስጥ መግባት የለብኝም እያለች ነው ያለችው።
እና አሁን ደም እንድታገዘ የሚፈልገው ነገር ማን ነው? በእኔ ጀርባስ አሁን ሌላ ሴትስ ማን ነው? ታውቃለህ መቼም የኔን ውሎ ኑሮዬንና ማን ነው ሊረብሸንስ የቻለው ነገር? እሱንም ብጠይቅልኝ ፕሊስ ብቻልኩ። እሺ አውርቻታለሁ፣ ግን አሁን በድጋሚ ኤደንን ቃል የገባውላት ነገር ምንድነው? በቃ እኔ እንደዚህ አይነት ነገሮች ድጋሚ እንደማይፈጠሩ በአንተ በኩል አላቅም። እኔ ለብዙ ጊዜ ምን አይነት ህይወት ውስጥ እንደነበረች ምናምን ብዙ አይዲያው የለኝም ስለ ኤደን፣ ምክንያቱም በፊት የማውቀው ነገር ነው ያለውና እና አይ ቲንክ አንተ አሁን ወደ ህይወቷ ከመጣ በኋላ ቫልዩ ሰጣለች፣ ዋጋ ሰጣለች፣ ትርጉም ትሰጣለች ለሪሌሽንሺፓችሁ፣ ለግንኙነታችሁ፣ ላላችሁ ለጓደኝነት ምናምን። በዛ መሀል ደግሞ አንተ አንዳንድ ሚስቴኮችን ሰርታል። ሶ አንተ ነገሮች እንደምታስተካክልና እንደምነግርህ ነግሬያት ነው ለመምጣት የገባችሁ። በተቻለን መጠን ሐሳቧን እናስቀይራለን ብዬ ተስፋ አደርጋለሁ። እሱን ነው የምልህ። ዋናው ሐሳባችንም ኤዱን ማስደሰት ነው። ሲቀጥልም እኛ ዋናው ከሷ ጎን መሆን ነው። ታውቃለህ፣ ብቻ እኛ ብዙ ጊዜ ራሳችንን ጊዜ እንኳን የለንም እውነት ለመናገር ጓደኞቻችን ጋር ነውና የምንደክመው። ኤኒዌይስ ቤተሰቦች በዚያ አንግል ነው። እኔ ሉሬ ተደርቶኛል። ጥፋቴን ስህተቴን የሚነግረኝ ጓደኛዬ ስለሆነ አመሰግናለሁ። በዚህ ሰዓት አብረኝ ስለሆንክ። ለነገሩ እሱ ሁሌም አለ አብሮኝና ግዴታ ነው እኔና እሱ ችግር እኔ ችግር ውስጥ ስንሆን መቼም ሰሞኑን ማይታችኋል። እንግዳም ይዤብህ መጥቻለሁ። ማለት ይሄ የሆነ ነገር አፕን ሲያደርግ አንተ እንደምትመጣ አይ ነው አውቃለሁ። ለምን የሆነ ነገር እንዳይሰፋ ስለምፈልግ ማለት ነው፣ የሆነ ችግር እንዳይፈጠር ስለምፈልግና ቤተሰብ በሌላ አንግል አትዩት። ጥሩ ጊዜ ይኖረናል። የመንከባከብ ጊዜ ነው ወደፊት። እውነት ነው ሉሌ። ይሄው በቃ ኤዱን መጣች። ኤዱ እንዴት ነሽ? ታመቶ ናችሁ? በጣም ወፈርኩልሻ። ደህና ነሽ? እንዴት ነሽ? ሁሉ ሰላም? ህይወት ምናምን ጥሩ ነው? ለውጥ ተመችቷታል። ይሁን በጣም ከኔ ጋር ስላለች ነው። ኪራ አንተማ እያስቀየምካት ነው። በእናትህ እቺን የመሰለሽ ምን አድርጊ ነው የምታያት? ትሽከረም ማለት እንዴት ናችሁ ቤተሰብ? ካሜራ የሚዘው ሰላም ባያቸው። ሰላም አላለቻችሁ? እንዴት ናችሁ? ደህና ናችሁ ወይ? ደህና ነኝ። አሁንማ በጣም ብዙ ቤተሰቦች ወደዋችኋል አይደል? እኮ አንዳንድ ነበር አይደለም አይቻለሁኝ እንዴ። እና ተወዳጅነትን አትርፋችኋል። ደህና ነህ ግን አንተ? ደህና ነኝ። እንዴት ነሽ? ሰላም ነው የጠራኸኝና ምን መሰለሽ፣ ያው በመጀመሪያ ቃልሽን አክብረሽ እዚህ ስለመጣሽ በጣም ደስ ብሎኛል። ሁለተኛው ነገር ምንድነው፣ ያው ኪራ ያስቀየምሽን ነገሮች ምናምን አይቻለሁ። ትልቁና ፈርስት መጀመሪያ ነገር ይቅርታ እንዲጠይቅሽ በስነ ስርዓት ማለት ይቅርታ እንዲጠይቅሽ። ሁለተኛ የሚደወለውም የሚሰነዘርብሽም ዛቻ ምንም እሱን ለመቃንድ ላይ ሆናችሁ እንድትቀርፉና ነገሮችን አስተካክላችሁ እኔ አላቅም ብዙም ስላንቺ ህይወት አሁን ላይ ስለበፊቱ እንጂ እና ከብዙ ችግሮች አሁን ኪራን ስታገኚ እየተሻሻልሽ እንደሆነ ግን እሱ ያው ሚስ አንደርስታንዲንግ እንዳስከፋሽ ምናምንና ቀደምን በስልክ እንዳወራሁሽ እሱ በቃ አንዳንዴ ምን ማድረግ እንዳለበት አያውቅም። ለማን ምን አይነት ፊት ማሳየት እንዳለበት አያውቅም። ላንቺ ማሳየት ያለበት ፊት ሌላ ነው፣ ለሌላ ሴት ማሳየት ያለበት ፊት ሌላ ነው። እሱን አያውቅም ጠንቅቆና የጓደኝነትን ተቆጥቻለሁ። አሁን ኪራዬ መጀመሪያ ይቅርታ ጠይቃት በስነ ስርዓት። የምር ሲጀምር አልተጣላንም። ይቅርታም ጠይቆኛል ከዚህ በፊት ይቅርታ አድርጌለታለሁ። ችግር የለውም። እኔ አልተቀየምኩትም። ጓደኛዬ ነው። ብዙ ነገር አብረን ያሳለፍን ሰው ነው። አንተም እንደዛው። ካንተም ጋር ጓደኝነታችን አሁን እዚህ ጋር ካሜራ ላይ የመጣ አይደለም። ከበፊት የምንተዋወቅ ሰዎች ነንና በመጀመሪያ ደረጃ የምሬን አክብሬ ነው እዚህ ድረስ የመጣሁት። በጣም ስለማከብር በጣም ስለምወድ ነው እዚህ ድረስ የመጣሁትና ሌላ ነገር ዋናው በጣም ደስ ይለኛል። አሁንም ቢሆን እኔ ሐሳቤ የምቀይረውም ነገር የለም። አንተም ጋር ምንም የተቀያየምኩት ነገር የለም። ያደረከው ነገር ከጸጸተ እንዳጠፋው ከተሰማ እኔ ይቅርታ አድርግልሃለሁ። ምንም ችግር የለብኝም። ገብቷል። ያሳለፍነው ነገር ይበልጣል። ግን ደግሞ እኔ በአንተ ምክንያት ሌላ ችግር ውስጥ መግባት አልፈልግም። ሌላ ሰው እየደወለ አሁንም ስቲል እስካሁን አልቆመም። ስልክ እየተደወለልኝ ነው፣ ማይሆኑ ቴክስቶች እየደረሱኝ ነው ምናምን እና እኔ
አሁን ላይ እንደዚህ አይነት ነገሮች ማስተናግድበት ሁኔታ ላይ ነው። አልነገርሽኝም። አሁን ኤዱ ማንነቷን ድረስበት በጣም ብዙ ሰው ግንኙነት አለ። እኔ ጋር ማንም የለኝም። ማንም ከማንም ሴት ጋር ምንም ነገር የለኝም። ገብቶሻል? እንደዚህም ልትናገርሽ የምትችል ሰው የለም። እንግዲህ የኪሩ ፍቅረኛ ነኝ። ከኪሩ ራይ ከዚህ በኋላ ማን ነው እኔ ጋር ያለው? ንገሪኝ። አንቺ ማን ስለሆነሽ ነው እኔ ጋር ማንም የምትናገሪው የምትለኝ? ሰው ማን ስለሆነች ነው? ሲጀመር አንዴ ኤዱኔን አዳምጪኝ። ሲጀመር ያስናከኝ አንተ ነህ። ልንገርህ ኤዱ አንዴ አዳምጪኝ። እኔ ከሚዲያ የታዘብኩት ነገር ምን አለ መሰለሽ፣ በሚዲያ እንዲመታችሁ ሰው በጣም ላይክ ቅድም እንዳልኩሽ ተቀብሏችኋል ሰው በደንብና ወዷቸዋል ምናምን ሰው ያንን ሲያይ የሚቀኑ ሰዎች አሉ። እኔ በራሴም ስለደረሰብኝ ነው። ሶ ያንን አይተው ነው እንጂ እኔ ኪራ አሁን ላይ እስከማውቀው ኦፊሻሊ ምንም ነገር እንደሌለ ነው የማውቀውና ይሄንን ችግር የምትፈቱት ከሱ ጋር እንዳልኩሽ ያለውን ነገር ፈታችሁ አንተም በሰንሰራት ይቅርታ አይደለም ከልብሽ ይቅርታ ምናምን እንዳላልሽ የሚያስታውቀው ይቅርታ ተባብለ ምናምን እኔ እንደዛ አይደለም በስነ ስርዓት በእኔ ፊት በእሱም ይሄ በደንብ ይቅርታ ጠይቆሽ ከዛን ደግሞ ይቅርታ ጠይቃችሁ የድሮ ጓደኝነታችሁ ተመልሶ የሚላኩ ሚሴጆች የሚደወሉ ስልኮችን አዳምጪኝ። ኧረ ኤዱ ለምን ምን አድርጌ ኤዱ ኑር ከዚህ በኋላ እኔ እሱ ነይ ሲለኝ እንደ ድሮ ነፃ ሁኜ ልሄድ አልችልም። እንደ ድሮ ላቅፈው እንደ ድሮ አብሬ ቀንቼ ነው በቃ እውነቱን ልንገርሽ ቀንቼ ነው አልጋ ላይ ተኝቼ ከወንድ ጋር ይዘኸኝ አይደለቅና ሲጀመር በቃ እኔ ማንም እኔ እንድትረጂ አንዴ እስኪ ከምሬን አንተ በኔ ህይወት የምትቀነው አንተ ምን ይስሎንክ ስለምታስፈልጊ ነው። በቃ ከእኔ ዙሪያ እንድትሆኝ ይፈልጋለሁ እያልኩሽ የነበረው በቃ እኔ ያለኝ ስሜት እየነገርኩሽ የነበረው በሰዓቱ ምንድነው ላጣሽ ስለማልፈልግ ነው። ሁላችሁም የምታውቁት ነገር ያሳለፍኩት በጣም ከባድ ህይወት ነው። በጣም ብዙ ስብራቶችን አሳልፌ ነው እዚህ ጋር የቆምኩት ዛሬና ሲጀመር እንኳን ቢባል ልውል አንተንም አክብሬ እዚህ ጋር ይቅርታ እንኳን ብንባባል እኔ አሁን ላይ ምንም አይነት ፍቅር ግንኙነት ስለመግባት ዝግጁ አይደለሁም። እንድታቆም ፈልገው ነገር ሲቀጥል እኔ አንተን ከወንድምነት የዘለለ አይቼህ አላውቅም። አንተም ደግሞ ከእህትነት ባለፈ እኔ ያክልም እንደዚህ ልትጠይኝ ይችላል። መጥፎ ነገር ነው ያደረኩት ያለው አንዴ መጥላት ምናምንም ሳይሆን ብዙ ጊዜ አንተ እንደዚህ አይነት ነገር ላይ እንደ ጓደኛ መከረ ነገር ትቸኩላለህ። እነዚህ ነገሮች ማስተካከል አለብህ። እንዳልኩ መጀመሪያ ለዚህ ልጅ እንክብካቤና ክብር ስጣት መጀመሪያ ከዛ ነው ያለ ቆይ በመጀመሪያ ዞሮ አንድ እዚህ ዋና ታርጌታችን ማንም ሰው እኔም ይሁን ኪራ ወደ ባህር ዳር እንድትመለሽ አንተ ነው ያሳፈናል። ቆይ እሺ ስሚኝ ነው ተረጋጊና ለምንድን ነው የምትሄጂው? እሺ እሺ ልቀቀኝ። የምሬን ነው እግዚአብሔር እኔ ቀርበኝ ራሱ አሁን እንደ ድሮ አይደለም የሚሰማኝ እውነቱን ስነግርህ ማለት እኮ የኔ ያክል እኔ አስቀይሜሻለሁ መጥፎ ነገር ነው ተናገርኩ። ለምን ተሰጋለሁ? እንደዚህ ጋር ምንም የሚያሰጋ ነገር የለም። እኔ ነገር አደርግሻለሁ እየተባልኩኝ እኔ እዚህ ቁጭ ልል አልችልም። ቤተሰብ የለኝም፣ ጓደኛ የለኝም። እንደዛ ያለው እኮ ሰው ሌላ ሰው ሊሆን ይችላል። እኔ ጓደኛ አንተ ካስናከኝ አንተ ካላስከበርከኝ ታዲያ ማን አለኝ እዚህ? ለምን እኔ የማውቀው ሰው አይደለም እንደዚህ ያለሽ። እኔ የማውቀው ሰው አይደለም። ሲቀጥል እንደዚህ ያለኝ ሰው አገኘዋለሁ፣ ይዘዋለሁ አይደል? ሰው እንደዛ ያዘ ወንድነት እዛ ተጠቀመው። እሱን አሳይሻለሁኝ ማን እንደዚህ እንዳለሽ ማን ለኮት እንደሆነ እሱን እናያለን። ሲቀጥል እኔ ላንቺ እዚህ ጋር መጥፎ ሰው አይደለም ጎጅሻለሁ መሰለኝና ለመቁጠርም አልተደረገም። ኧረ እንደዛ ብለሽ አታስቢ ሄዱ በእግዚአብሔር በቃ አንቺ እሺ አሁን ምንድን ነው የምትፈልገው? ኖ እንደዛ አይደለም። ሲቀጥል መጀመሪያ ሰላም እናወርድ። ኪራ ከልብ አይደለም እና ይቅርታ የተደራረጋችሁት። እኔ መጀመሪያ የምፈልገው ከምንም ነገር ከልብህ አንተ ይቅርታ ጠይቃት። እኔ ቆንጆ ይቅርታ በጣም ይቅርታ እውነት ነው። ይቅርታሽን አንቺ ከልብሽ እንድትቀበይ ይፈልጋል። አትሳ ነው መጨነቅ ምናምን አይደለም። እዚህ ጋር እኔ ነገሮች እንዲፈቱ ስለፈለኩ ነው። ያው በደንብ አይ የምሬን ነው። አንተ በደንብ ይቀበል ስላመላለስኩሽ ጥፋተኛ ነኝ ሳይገባኝ ቀርቶ ነው ይቅርታ አለብኝን ችግር ይበቃኛል። ሴቶችን አሳርፍ የምሬን ነው። ሴቶች እንደበደባቸዋለን በዚህ እኔ ማን በዙሪያ እንዳለ አላውቅም። እውነት ለመናገር እኔ እንግዲህ እና እንደዚህ አይነት ሰው ማይቻ አላውቅም። የምሬን ነው። እኔ ድሮ ሳቅ እንደዚህ አይነት ሰው አልነበርኩም። እንደዚህ አይነት ማንነትም አልነበረም። እኔ ይሄ የምሰራው ስፖርትና ብረትም ጭንቅላትን ሳይደፍና አይቀርም። አረ ኤዱዬ ተይ፣ እኔ ላንቺ ከበር ነው የሚሆንሽ፣ ብረት መዝጊያ ነው የሚሆንሽ። አመሰግናለሁ ኤዱን ስላመጣልኝ ድጋሚ ማለት ነው። አንቺ አትሽኮርም ወይ? እኔም ታርጌቴን አሳክቻለሁ ብዬ አስባለሁ እና በጣም ደስ ብሎኛል። ኤዱም ብዙ እንትን አትበይ፣ ላላ ለማለት ሞክሪ፣ ፈታ በይ። ካለፍሽበት አንፃር ምናምን አብራችሁ ጊዜ ያሳልፉ። አንተ ደግሞ አቁርፋሽ ስንት ቀን ቆይ ነው አይደለም? አቁርፋሽ ስንት ቀን ቆይ ነው? ስንት ቀን ቆይ ነው? እንደዚህ ያደርገኛል። እንሂድ ለማንኛውም
ሉሊ አመሰግናለሁ። እኔ ምሬ ነው ሉሊ ካንተ ፊት ነው ቃል ማስገባው። እኔ ሌላ ችግር ውስጥ መግባት አልፈልግም። እኔ ምሬ ነው ማርያምን አንተ ናም በኋላ ለኔ ደውይልኝና እንቆነጥጠዋለን አይሻልም? ሲቀጥል አመሰግናለሁ። ራሳችንን እንፈተዋለን አይደል እንዴ? እሱንም እዚህ ድረስ አሁን እሱ ያለበትን ችግር ያወቅ ስንት ነገር መች ስልክ ታነሻለሽ፣ መች ሌላን ታወሪኛለሽ። ስለከፋኝ ነው እንዴ ይከፋኛል። ይኸውልህ ሰው ጀመር አንተ ከዚህ ሴት ማለት ምንድን ነው የምትሰራው ኪራ እንዴ? የምር ያልደወለልኝ ሴት እኮ የለም። ስንት ሴት ጋር ነው አንተ እንዴ? ግን ሄዶ የነገርኩሽ ነገር ሚዲያ ላይ አሁን እኮ ድሮ ባይዘወይ ማለት ነው ማንም ሰው ዞር ብሎ ማያይሽ ምናምን፣ ግን እንደዚህ መተይ ስትጀምሪ ምናምን ሰው እንደዚህ እኮ ነው። መቤቴን ክፋትና ቅናት እኮ ነው። ቀንተሽ ነው ተቀንቶ ነው ይሄ ነገር ተቀንቶ ነው። ስባ ቀንታ ነው እንደዚህ እና ያኔ እናንተ ስቢኝ ወዴት ነው ቾም ብትይ እናንተ ወደሱ ነው እንደዚህ። አይ እኔ እናንተ ብትሄድ ይሻላል። አረ አብረን እንሄዳለን። ለምን ሲቀጥል ቤተሰቦችንም ቻው ብለናቸው እና ደግሞ በቃ እኔ ሶሪ በጣም እኔም ደብሮኛል እውነት ለመናገር። ለምን በዚህ ልክ አንቺ ማስከፋት የለብኝም ፋሚሊንም እንደዛው በጣም ይቅርታ። በዚህ መንገድ ይፈጠራል ብዬ አላሰብኩም እንደዚህ አይነት ነገር እና ክሳት አለው ደግሞ ጥሩ ጊዜ እናሳልፋለን ብዬ ተስፋ አደርጋለሁ ከእግዚአብሔር ጋር። ደግሞ ማን ነግሮ ነው እኔ እንደዚህ እንደለበስኩ ማትለብሰኝ ነው? እኔ ፈንድሻ መስለሽ ነው ያልኳት። በቃ እንደዚህ ነው። ስለዚህ እንደውም አሁን ደግሞ ማለት ነው ይሄ እዚህ ጋርና ይሄ ከለር እኮ ማች ነው። ይሄ ሎሌ ስማ አንተ ወደ ቤት ሂድ እና እሷ እራት እንበላለን። ኧረ አይባልም እንዴ? ነይ ናቺ ና ብራት አንድ ላይ እንብላ። በቃ ችግር የለም አብረን ጊዜ እናሳልፋለን ፋሚሊ። ከዚህ በኋላ ካስከፋኝ ግን ምን እንደማደርገው እኔ ነኝ የማውቀው። ምንቀፈን አገራለሁ። አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ ተፈትኗል አንጀት ልብሽ አሸነፍሽ